እንዴት አደራችሁ? ለማታውቁኝ ሄለን እባላለሁ። ዛሬ በአዲስ ቪሎግ መጥቻለሁ። ፖስት ካረኩኝ በጣም ብዙ ቆይቻለሁ። ፖስት ካረኩኝ ግን ከዚህ በኋላ አትሊስት ቋሚ ሆነን ፖስት ለማድረግ እናስባለን እና ዛሬ የት እንዳለን ገምቱ። ጀስት የኛ ቤት አይደለም። ፌስ ፔንት ለመስራት የሆነ ሀገር ሄደን ነበር። ለዩቲዩብ ነው ከሞጆ በጣም ርቃ የምትገኝ ሀገሯ ወደ አማራ ክልል እዛ ሄደን ነበር እና አትሊስት እይታው በጣም ነው ላሳያችሁ። አያችሁታ? በጣም ነው የሚያምር። አትሊስት ይታያል። ኢማጂን በጣም ነው የሚያምረው። ስለዚህ እና ከዚህ እንደወጣን አትሊስት መንገዱ ትንሽ ቅርብ ነው። እዛ እንሄዳለን። ፌስ ፔንት ከሰራን በኋላ ወደ ደዘን እንመለሳለን ማለት ነው። ሙሉ ብሎጋችንን እናሳያችኋለን ማለት ነው። እንደምትወዱ ተስፋ አድርጋለሁ። ሃይ ጋይስ እንዴት ናችሁ? ዌልካም ቱ ማይ ዩቲዩብ ቻናል። ዛሬ ባለፈው ቅዳሜና እሑድ አንድ ስራ ነበረን። ቅዳሜ ዕለት አልቀረስኩም፣ ግን የእሑድ ዕለታውን ቭሎግ ጠዋቱን አካባቢ ቀርጬላችሁ ነበር። አትሊስት እንደ ሙሉ ቭሎግ ልሰራላችሁ ነበር ያሰብኩት። ከወጣም በኋላ ስንወጣ ሙሉ ከተማ ምናምን ቭሎግ ሰራ ነበር ያሰብኩት። ጀስት ግን የኛ ነገር ሀገሩትን የሰላም አልነበረም እና ብቻ በብዙ ምክንያቶች እኔም ኮንፊደንስን በጣም ማዳበር አለብኝ። ኮንፊደንስ ላይ ትንሽ ችግር አለብኝ። ቤት ምላሰኛ ስወጣ መቅረጽ ትንሽ ያስፈራ ነበርና ከዚህ በኋላ ስራ ትንሽ ቀዝቅዟል። ፖስት የማደርግላችሁ የስዕል ስራ የለም። ግን ደግሞ ያን ያህል ኢንተርቴን የሚያደርግ ቭሎግ የለኝም። ሙሉ ጀስት 10ኛ ክፍል እንደመውደቄ ተማሪ አይደለሁም። የግል ኮሌጅ ልማር ብቻ እሱ ፕሮሰሱ ብዙ ነው። ተውትና በትንሹ እንኳን የማረገውን የቀኑ ላይን ሼር ለማድረግ ሞክራለሁ። ጀስት ቦሪንግ ነው ብታዩት ትላላችሁ እና ልስራላቸው አልስራላቸው የሚል ሀሳብ ውስጥ ላይ እውነት ለመናገር ማለት ምን አይነት ብሎ ጀስት ፈርስት ታይም ነው ይሄኛውና ትንሽ ግራ እያጋባኝ ነበር። እንደውም ዩቲዩብ ላይ አንዳንድ ብሎጎችን ለማየት ሞክሬ ነበር፣ እንዴት ነው የሚሰሩት ምናምን የሚለውን ሀሳብ አይዲያ ለመክሰም ነበር። ግን አብዛኞቹ ተማሪዎች ናቸው። የስኩል ላይፋቸውን የዩኒቨርሲቲ ላይፋቸውን ነው የሚያሳዩንና ግን የቀኑ ላይም በትንሹ አሳያችኋለሁ። ጀስት ጠዋት እንደማንኛውም ሰው እንጸልያለን ምናምን ብቻ ብዙ ፕሮሰስ አለው። በሚቀጥለው ቭሎግ ሙሉ ውሎዬም ጀስት የጠዋት ያን ያህል ጠዋት ሩቲን የለኝም። የጠዋት ሩቲን ትንሽ ያው ፋሚሊ ስለሆነ ቤት ስትንቀሳቀስ ነው ያለው ፕሮሰስ ስኪፕ አድርግና ዋና ምላቸው ቀን ላይ ያደረኳቸው አሳያችኋለሁ ማለት ነው በቀጣይ ቭሎግ እና እስከዛ ሰብስክራይብ ማድረግ እንዳይረሳ።